አርቲፊሻል ኢንተለጀንስ የሰው መሳሪያ ወይስ ወደ ተቃዋሚው መንገድ? የኤአይ ችሎታዎች እና አደጋዎች። ኤአይ ዛሬ ምን ማድረግ ይችላል? ከእውነታው የማይለዩ ጽሑፎችን፣ ምስሎችን እና ቪዲዮዎችን ይፍጠሩ። ወሳኝ ሥርዓቶችን ይቆጣጠሩ። ፋይናንስ፣ ክትትል፣ ወታደራዊ። የሰዎችን መስተጋብር አስመስለው። ከፓስተሮች፣ የኑዛዜ ቦቶች። ለመንፈሳዊ ጭንቀቶች። ነፍስ የለውም፣ እውነትን መለየት ወይም እግዚአብሔርን ማወቅ አይችልም። የሰውን ፍርድ በነፍስ አልባ ስልተ ቀመሮች የመተካት ስጋት። ለጅምላ ማታለል የሚችል ለምሳሌ ጥልቅ ተአምራት፣ የውሸት ትምህርቶች። መጽሐፍ ቅዱሳዊ እና የአርበኝነት ግንዛቤዎች። ቅዱሳት መጻሕፍት። ዳንኤል 12:4 ብዙዎች ወደ ኋላና ወደ ኋላ ይሮጣሉ፣ ዕውቀትም ይጨምራል። ከመጨረሻው ዘመን የቴክኖሎጂ ውጣ ውረድ ጋር አገናኝ። 2 ተሰሎንቄ 2:9-11 የክርስቶስ ተቃዋሚዎቹ ከድንቆች ከየላቀ ቴክኖሎጂ ሊጠቀሙበት ይችላሉ። ራእይ 13:15-17 የአውሬው ምስል በኤአይ የሚመራውን የጣዖት አምልኮ ለምሳሌ ዲጂታል ባርነት ሊያመለክት ይችላል። የቤተ ክርስቲያን አባቶች። ቅዱስ ዮሐንስ አፈወርቅ ሰዎችን ከእግዚአብሔር እንዲርቁ ስለ ብልጥ ፈጠራዎች አስጠንቅቋል። ቅዱስ ኒሉስ ከርቤ የዘመኑ ትንቢቶች እንደ ሰው የሚያስቡ ማሽኖችን የማታለል መሳሪያ አድርጎ አስቀድሞ አይቷል። እና የክርስቶስ ተቃዋሚው ሁኔታ ሊሆኑ የሚችሉ ግንኙነቶች። ዓለም አቀፍ ቁጥጥር የክርስቶስ ተቃዋሚውን የአንድ ዓለም ሥርዓት ለምሳሌ ዲጂታል ምንዛሪ፣ ማኅበራዊ ብድር ማንቃት ይችላል። የውሸት ተአምራት በኤአይ የመነጩ ምልክቶች ለምሳሌ የውሸት መግለጫዎች ከትንሣኤዎች በሆሎግራም። መንፈሳዊ መተካት ከሃይማኖት ለምሳሌ አልጎሪዝም መዳን ከሰው ሰራሽ መንፈሳዊነት። ተቃውሞዎች። ገለልተኛ ነው፣ አላግባብ ጥቅም ላይ ከዋለ ብቻ አደገኛ ነው። የቤተ ክርስቲያን ታሪክ ከአዳዲስ ፈተናዎች ጋር ይስማማል፣ ለምሳሌ ማተሚያ ኢንተርኔት። የኦርቶዶክስ ክርስቲያኖች ምላሽ። ንቃት። በኤአይ የሚመራችው እምነትን አትቀበል፣ ለምሳሌ አውቶማቲክ ቁርባን ስብከት። ሁሉም ነገር ፈትኑ። 1 ዮሐንስ 4:1 በተለይ ዲጂታል ይዘት። ለተግባር የሰውን ግንኙነት፣ ኑዛዜ፣ ጸሎት፣ ቁርባን ቅድሚያ ይስጡ። በኤአይ ላይ ለሥነ ምግባራዊ ድንበሮች ተሟጋች፣ ለምሳሌ በቅዱስ ቁርባን ማስመሰል ላይ እገዳዎች። ተስፋ። ክርስቶስ ማታለልን ሁሉ አሸንፏል። ዮሐንስ 16:33 መደምደሚያ። ኃይለኛ መሳሪያ ነው፣ ነገር ግን መንፈሳዊ ወጥመድ የመሆን አደጋ አለው። የኦርቶዶክስ ክርስቲያኖች የሚከተሉትን ማድረግ አለባቸው። በትውፊት ስር መስደድ ይኖር። ዲጂታል ጣዖት አምልኮን ውድቅ አድርግ። ተዘጋጅ፣ በፍርሃት ሳይሆን በእምነት። የመጨረሻ ጥቅስ። የክርስቶስ ብርሃን በፕሮግራም ሊዘጋጅ አይችልም።